እሬትን መጠቀም የሚያስከትላቸው የጎንዮሽ ጉዳቶች። እሬት በውጪ በኩል ቆዳ ላይ ሲቀባ ወይም በትንሽ መጠን በአፍ ሲወሰድ በአጠቃላይ ደህንነቱ የተጠበቀ ቢሆንም ከልክ በላይ መጠቀም ግን የጎንዮሽ ጉዳቶች ሊያስከትል ይችላል። የምግብ መፈጨት ችግሮች በውስጡ ባለው የማለስለስ ወይንም ላክሳቲቭ ባህሪ ምክንያት ከመጠን በላይ ከተወሰደ ተቅማጥ ወይንም የሆድ ቁርጠት ሊያስከትል ይችላል። የአለርጂ ምላሽ አንዳንድ ሰዎች ቆዳቸው ላይ ሲቀቡት መቅላት፣ ማሳከክ ወይም መቆጠት የመሰለ የአለርጂ ምላሾች ሊያጋጥማቸው ይችላል። ማሳሰቢያ፣ እርጉዝ ሴቶችና የሚያጠቡ እናቶች በአፍ የሚወሰዱ የእሬት ምርቶችን ከጤና ባለሙያ ካልታዘዙ በስተቀር ከመጠቀም እንዲቆጠቡ ይመከራሉ። ቅድመ ጥንቃቄ፣ የእሬት ጄል በቆዳው ሰፊ ቦታ ላይ ከመቀባቱ በፊት አለርጂ አለመኖሩን ለማረጋገጥ በትንሽ ቦታ ላይ ወይም ፓች ቴስት መሞከር ተገቢ ነው። በትክክልና በአግባቡ ከተጠቀሙት እሬት ቆዳውን፣ ጸጉሮንና አጠቃላይ ጤንነቱን በተፈጥሮ መንገድ የሚያጎለብት ወይም የሚያሻሽል ጠቃሚ፣ ተመጣጣኝና ተደራሽ የተፈጥሮ መፍትሄ ነው። ይህን ጠቃሚ መረጃ ለሌሎችም እንዲደርስ ላይክ፣ ሼር እና ኮሜንት ማድረግዎን አይርሱ። ለበለጠ የጤና መረጃ ኢትዮ ጤና የፌስቡክ ገጹን ፎሎ ያድርጉ። ጤና ይስጥልን።